መካከልና በጥፎ መካከል ያለው ልዩነት በግልጽ ሊታይ የሚችል በግልጽ ሊታይ የሚችል አንዳንድ ጊዜ ከተማ ማስዋብ አውለሳሪ ጀዋር መሐመድ ያሉ ሰዎች ከተማዋን የሻሪ ሀሰን ሰላት ነው በሰማይ ላይ ባንዲራሽን አይቶ ችግር አለ፣ ሰላም ማጣት አለ፣ ጦርነት አለ። በሰማይ ላይ ባንዲራሽን አይቶ ይህን ለመናገር እኔ የመጀመሪያው ተቀዳሚ ሰው ነኝ። ከኔ ውጭ የሚነግር የለም። እኔ ጋር ፖለቲካ አስተነቱን ያሉ ሰዎች ሲናገሩት የምትሰማው ነገር ነው። አይናችሁ ግን ዛሬ ባየው ነገር አልኮራችሁ? ደስ አላላችሁ? እንደው ተጨማሪ ሰዓት ኖሮ ሌሎች ቦታዎችን ለእናንተ ምናምን አይደለም ለተቀረው ዓለም ባሳይ አላላችሁ? አይደንቅም? አጨብጭቡላችሁ። ለባህልና ቱሪዝም ቢሮ ለወይዘሮ ሰላማዊት ካሳ በጣም የሚገርም ኦርጋናይዝድ የሆነች ሴት ናት። ምን ማድረግ እንዳለባት ታውቃለች። ምክንያቱም ልጁ እንደምታዩት ይንቀዠቀዣል፣ አንድ ቦታ አርፎ አይቀመጥም። በመጣው አጋጣሚ ግን ማድረግ ያለባችሁ ነገር ማድረግ አለባችሁ። ስማርት መሆን አለባችሁ። እንደዚህ አይነት ኢንፍሉዌንሻል የሆኑ ሰዎች በተለይ ዘመኑን የሚዋጅ አመራር እኮ ያስፈልጋል ቦታው ላይ። ክብራትና ክብራን አብይ አህመድ አሊ እኔ ቢመርህም ቢጣፍጥህም እኔ እነግርሃለሁ ከተፎካካሪዎቹ በትንሹ በተፎካካሪዎቹና በአብይ አህመድ መካከል የ10 ዓመት ጋፕ አለ። በሌላ አባባል አብይ አህመድ 10 ዓመት አሄደው የሚያስበው በአንዳንድ ነገሮች ከተፎካካሪዎቹ 10 ዓመት ነው የሚያስበው። እዚህ እስካሁን እያወራ ያለው ስለ ኤአይ ነው እያወራ ያለው። ኤአይ የሚያስተምሩ ዩኒቨርሲቲዎችን መገንባት አለብን ነው እያለ ያለው ሰውየው። የሚናገረው ንግግር ዛሬ ከትንሽ ጊዜ በኋላ ጭንቅላት ነቅለ ተከላ ይካሄዳል። ስለዚህ ስለዛ እናስብ። አንዳንዶቻችሁ እብድ ነው ፋራ ነው የሚናገረው አቅም ሞኝ ነው ምናምን ትላላችሁ። እኔ የዛሬ 5 ዓመት አሁንም በተደጋጋሚ ጎሮሮ እስኪደርቅ ድረስ ብዙዎቻችሁ ጋር ያለው ነገር ምንድነው? መናቅ ነው።